ከእግዚአብሔር ጋር መነጋገር እግዚአብሔርን መጠየቅ የሌለበት ማለት ነው። ባጭሩ መጠየቅ ሳይሆን ማውራት፣ መነጋገር ለሆነች ኒድ፣ ለሆነች ፍላጎት፣ ለሆነ ነገር ጋድን ስጠኝ የሚባልበት ፓርት ያልሆነ ማለት ነው። እሱ ራሱን የቻለ ሰፕሊኬሽን ያለው ወይም ጥየቃ የምንለው ልመና የምንለው ፓርት ይወስዷል። እሱን አንድ ነገር እግዚአብሔርን ለመጠየቅ የሆነ ነገር ለማግኘት እንዲ ስጠኝ፣ እንዲ አርግልኝ፣ ይሄ ነገር ይሁን ብሎ አስክ ማድረግና ከዚህ አስኪንግ ውጪ ከአባት ጋር ማውራት እስቲ አሜን ልዩነት አላቸው። ይሄ መጫወት ከእግዚአብሔር ጋር አብሮ ማሳለፍ ጥየቃ እኮ ጥየቃ በእርግጠኝነት ጥየቃ እኔ አላቅም እንግዲህ የሆነ ነገር ለመጠየቅ ገብታችሁ እኔ ከ5 ደቂቃ አይበልጥም። ጥየቃ እንዴት ቀኑ ሙሉ ያስውላል? እግዚአብሔርን ለመጠየቅ ምንድነው ዓለምን ሁሉ ነው ሁሉንም ነገር ነው እየጠየቅ ያለው። ጥየቃ እኮ ከ5 ደቂቃ የማያልፍ አይመስለኝም። የሆነ ነገር ለመጠየቅ ሆነ በቃ ያልቀባል እኮ ጠይቀ ያልቃል እኮ። ምን 5 ደቂቃም ትልቅ ነው። በ1 ደቂቃም ሊያልቅ ይችላል። በ5 ሰከንድ ውስጥም ሊያልቅ ይችላል። ጥየቃ የሆነ ነገር አስክ ማድረግ። ፕሬየር የሚባለው ከአባት ጋር የምናደርገው ፌሎሺፕ ግን 24 ሰዓት እሱን በደንብ እንዲገባቸው 2 እጮኛሞች የሚያደርጉትን የስልክ ልውውጥ ማየት ነው። ለመጋባት የጀመሩ እጮኛሞች እነሱን ስልክ ሲያወሩ ብናያቸው ጥሩ ነበር። ይገባናል ማለት ነው። ምንም ስጠኝ ወይም የሆነ ነገር አርጊልኝ ስጭኝ ምናምን ለማለት ሳይሆን ስጠኝና የሆነ የመጠየቅ ጉዳይ ሳይሆን በቃ ድምጿን ዝም ብሎ ለመስማት ይመስላል። ዝም ብሎ ሲያወራት 2 ሰዓት ሲያወራት 3 ሰዓት። አንዳንዱ ዝናብ ላይ ቆሞ ያወራታል። ዝናብ ላይ ቆማ ውጪ ንፋስ ላይ ወጣ የሆነች ቦታ ላይ ኩርምት ብላ ምንድነው እንዲህ የሚያረጋት ብትል አንድ የሆነ ላቭ አለ። አንድ የሆነ ያስተሳሰራቸው ፍቅር አለ። ያ ፍቅር ደግሞ ከሷ ጋር አውርቶ መጨረስ ስለማይችል ነው። አውርቶ እንደው ቻው ብሎ መዝጋት። አንዳንዱ ቻው ብሎ ከዘጋም በኋላ ደግሞ ይደውላል። ቻው ብሎ ከዘጋ በኋላ 5 ደቂቃ ቆይቶ ግን ቻው ብዬሻለሁ ይላል። ብለኛል እኮ የሚያስብል እኮ ነው እንዴ። በቃ ብዬሻለሁ ግን ይላል። ለምን ከሷው ጋር በቃ ረጅም ሰው ሁሉ እንደውም ካያችሁ ሰው ሁሉ ስለሷ እንዲያወራለት ወይም ደግሞ እሷም ደግሞ ሰው ሁሉ ስለሱ ቢያወራላት እማጠግብ። ለምን አሁን she is fall in love with him አይደል? ከሱ ጋር በፍቅር ወድቃለች፣ ወዳዋለች። ስለወደደችው ሁሉም ሰው ስለሷ ቢያወራ ስለሱ ቢያወራላት ወይም ደግሞ እሷም ደግሞ አውርታ የማጠግበው አንተ 3 ሰዓት ፈጀን እንዴ የማትልበት just fellowship ስለሆነ ያ fellowship ደግሞ እኛ ከክርስቶስ ጋር ይሄ አይነት ፍቅር ተጋብተናል፣ ወደነዋል፣ ይወደናል፣ ተዋደናል። ከፍቅር ስንነሳ ጥየቃ ለመጠየቅ አይደለም። ፍቅር ሲሆን እንደው ከሱ ጋር ለመጫወት ከሱ ጋር ህብረት ለማድረግ ፌሎሺፕ ለማድረግ ከሆነ ኦልሞስት ከምናገረው በላይ ረጅም ጊዜ በጸሎት በሚለው ውስጥ ህብረት በሚለው ውስጥ ልናደርግ እንችላለን። እንደው ብዙ ልናደርግ ከጥየቃ ወጣ አድርገን ማለት ነው። እመጣለሁ ሁሉንም ግን እንደው እንትኖቹ እንድታዩልኝ ነው። ድርድሮቹ እነዚህ 4ቱን እስቲ ፊልጵስዩስ 4:6 ላይ ብናየው አሁንም ድርድሮቹን ወይም የአዲስ ኪዳን የጸሎት አይነቶቹን በስነ ስርዓት ይዘረዝራቸዋል። በስነ ስርዓት እና ከ4 ጀምሮ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው ካለ በኋላ በደንብ ስሙት። አሁን ጌታ ቀርቧል። መቼ? በአዲስ ኪዳን። እስቲ አንድ ሰው አሜን። በብሉይ ኪዳን ሩቅ ነው፣ አክቹአሊ ቅርብ ነው። እኔ የቅርብ አምላክ እንጂ ሩቅ አይደለሁም ብሏል። ግን ሩቅ ግን ነው። ለምን? በመካከላቸው ግድግዳ ስለገባ። ኃጢአት የሚባል ኃጢአታችሁ በእናንተና በእግዚአብሔር መካከል ለይታለች፣ እንዳይሰማም ምናችንን ጸሎታችንን ኢሳይያስ 59:2 እንሂዱ ነው እንዳይሰማም ከልክሎታል። ምኑ? ግድግዳው። አሁን ግን ግድግዳው ፈርሶ አባትና ልጅ የቅርብ የሚባለው አሁን ነው። አሁን ይገባናል የቅርብ። ያኔ እኔ የቅርብ አምላክ እንጂ የሩቅ አይደለሁም ሲል ዓለምን የሞላው ነኝ ለማለት እንጂ በእናንተና በእኔ መካከል ግድግዳ አለ የሚለውን ስቶት አይደለም። እኔ የቅርብ አምላክ ሲል ዓለምን የሞላው ነኝ።
ዓለም ሙሉ እኔ ሁላችሁንም ማየት ሁላችሁንም መስማት የምችልበት እንደው በፈል አክሰስ አለ። በቃ የሆነ ቅርብ ነኝ፣ እኔ ትልቅ ነኝ። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው። ምንም እኔ እሱን ለመጥቀስ እንጂ በሰዎችና በእግዚአብሔር መካከል ያለውን ግድግዳ ስቶት አይደለም። በሰዎችና በእግዚአብሔር መካከል ግድግዳ የሚለያቸው እንዳይሰማም ጸሎታችንን እንዳይሰማም የሚከለክል የሆነ ሌየር ነበር፣ የሆነ የሚጋርድ ነገር ነበር። ያንን የሚጋርድ ሰውና እግዚአብሔርን የለያየውን ኃጢአት በክርስቶስ ኢየሱስ አፈረሰውና እግዚአብሔርንና ሰዎችን በክርስቶስ ሞት በመስቀሉ በኩል አገናኛቸው፣ አስታረቃቸው። አሁን ጌታ ምንድነው? ቅርብ ነው። እስቲ አንድ ሰው አሜን። ጌታ ምንድነው? ቅርብ ነው። ምንድነው? በእኔ ውስጥ ነው። አሁን ቅርብ የሚለው እንደ አጠገብህ ከሚለው ያለፈ ነው። አጠገብህ ከሚለው አንተ ውስጥ፣ አንተና ክርስቶስን መለየት እስከማይቻል ክርስቶስ ባንተ ውስጥ፣ አንተም በክርስቶስ ውስጥ፣ እኛ በክርስቶስ ነን፣ ክርስቶስን በእኛ ነው። እስቲ አሜን። እሱ እኔ ውስጥ ነው፣ እኔ እሱ ውስጥ ነኝ። ተደበላልቀናል። ቅርቤ ነው ስል አሁን በዚህ መረዳት እንየው። ቅርቤ ነው ማለት አጠገቤ ነው ከሚለው ያለፈ በእኔ ውስጥ ነው። አሜን። እና ጋዲ ዘጋድ ኦፍ ፕሪንሲፕል ስለሆነ የመርህ አምላክ ስለሆነ እንጂ እግዚአብሔር አሁን እኮ ምንም ገና የምናስበውን ሁሉ የሚያውቅ ነው። የምናስበው ውስጣችን ነው። ገና ስታስብ ያውቀዋል። ግን ፕሪንሲፕል ስላስቀመጠ እስክትጠይቀው ግን ይጠብቃል። ፕሪንሲፕል አስቀምጧል። ቆይ እስቲ ይጠይቀኛል ወይስ ምናምን ሲል ካልጠየቀው አልፈለገውም ማለት ነው ይላል። አይፈልገውም ማለት ነው ይላል። ማንኛውም ስለዚህ አሁን ቅርባችን ነው። ጌታ ይባረክ። ስለዚህ ምን አለ እዚህ ጋር? ጌታ ቅርብ ነው ካለ በኋላ ቁጥር 6 ቅርብ ነው በነገር ሁሉ በጸሎትና በመልጃ እንዳትረሱ። ቅድም ጸሎትና ልመና አለ። ጸሎትና ልመናን ለያየው። ልመናና ጸሎት ለሰዎች እንዲደረጉ ባለበት ውስጥ በአንደኛ ጢሞቴዎስ ምዕራፍ 2 ላይ ጸሎትና ልመና ነው ያለው ቅድም። አሁን ደግሞ እዚህ ጋር ምን አለ? በጸሎትና በምልጃ። አሁንም ልዩነት እንዳላቸው በጸሎትና በምልጃ ከምስጋና ጋር ሶስተኛው ምስጋና መጣው። ምስጋና እንዳትረሱ። ቀጥሎስ በእግዚአብሔር ዘንድ አለና ምኑን ጠየቃችሁን አስታውቁ እንጂ በአንዳች አትጨነቁ። እስቲ አሜን። ጠየቃ የሚባልም ከቷል ማለት ነው። ወይ ልመና የሚለውን ሰፕሊኬሽን የሚለውን እሱንም ከተተው። ስለዚህ በአጭር ቋንቋ እነዚህ ሁለቱ ስክሪፕቸሮች የአዲስ ኪዳን ሜን ለቤተ ክርስቲያን የተሰጡ ሁለቱ ስክሪፕቸሮች እንኳን በደንብ ብታዩዋቸው እነዚህን አራቱን ዝርዝሮች የጸሎት አይነቶች በደንብ አድርጎ አስቀምጧል። የጸሎት አይነቶቹን በደንብ አድርጎ አስቀምጧል። ምን አላቸው? ጸሎት፣ ምልጃ፣ ምስጋና፣ ጥየቃ። ስለዚህ እነዚህ ሁለቱ ጥቅሶች መሰረታዊ ጥቅሶች ናቸው። ግን ሁለቱን እዛ ህብረት የሚለውን ከአባት ጋር የምናደርገውን ህብረት ያንን ህብረት በደንብ አድርጎ የገለጸልን ፊልጵስዩስ 4:6 እና ጢሞቴዎስ 2:1-2 ያለው ክፍል። ሁለተኛው ጥየቃ። ጸሎት በዋናነት ቅድም ብያቸዋለሁ ፓኬጅ ነው፣ ጄኔራል ነው። ሰዎች እንደሚሉት ምንም ችግር የለም። ግን በዋናነት ግን ጸሎትና ጥየቃ ካለ ወይም ጸሎትና ምልጃ ካለ፣ ምልጃ ጸሎት አይደለም እንዴ? ጸሎት ነው። ታዲያ ጸሎትና ብሎት ለምን ለየው? ጸሎት የሚለውን ህብረት ከአባት ጋር የምናደርገውን ህብረት የሆነ ነገር ለመጠየቅ የምንጠይቅበት መጠየቂያ ሳይሆን ከአባት ጋር ብቻ ምንም ልጠይቀው ሳይሆን ከአባት ጋር ልታወራ፣ አባት ሆይ ወድሃለሁ ልትለው፣ አባት ሆይ ወድሃለሁ አንተ እኮ መልካም ነህ ልትለው፣ ጥየቃ ሳይሆን ጥየቃ የሌለበት የሆነ ኒድ የሆነ አስኪንግ አንድ ነገር አድርግልኝ ስጠኝ ከሚለው ባሻገር ከሱ ጋር ህብረት ከሱ ጋር ጊዜ የምትወስድበት ስርዓት እሱ ጸሎት ተብሎ እንደ አንድ እንትን አስቀምጦታል። ምንም ፓኬጅ ቢሆን ጸሎት የሚለው ውስጥ ሙሉን በደንብ አጥርታችሁ በደንብ ሪፋይን እያረጋችሁ ብትሄዱ ህብረት ከአባት ጋር ያለውን ህብረት እዛ ህብረት ውስጥ ምልጃ የለውም። ምልጃ ያያይዙ ቀደም እዚህ ጋር አሁን እንትን አደረገው እኮ እዛ ህብረት ምን አለ? በጸሎትና በምልጃ እኮ ነው ያለው አሁን። ስለዚህ የለውም ማለት ጸሎት የሚለው ውስጥ ምልጃ አልገባም ማለት። ስለዚህ ምልጃ የለውም እዛ ጸሎት ውስጥ፣ እዛ ህብረት ውስጥ ምልጃ አልገባም። እዛ ጸሎት ውስጥ ጥየቃ አልገባም። እዛ ጸሎት የምትለዋ ህብረት ነው፣ ከአባት ጋር የምናደርገው ግንኙነት፣ ወሬ፣ ጨዋታ። እሱ 24 ሰዓት አይበቃም ለመጠየቅ። ለጫማ ለመጠየቅ አንተ 1 ሰዓት ሙሉ ቀኑ ሙሉ ትውላለህ። የሆነ ቤት ስጠኝ ጫማ ስጠኝ ለማለት
በቃ ለመጠየቅ ብዙ ሰዓት እኮ የሚፈጅ እኮ አይደለም። ብዙ ሰዓት አይፈጅም። ብዙ ሰዓት አይደለም፣ ደቂቃዎችም አይፈጅም። ትጠይቀዋለህ አለቀ በቃ። አንዳንዴ ሰዎች መቼም ጥየቃ ላይ ለምን አይጠይቅም? አሁን በጣም ብዙ ጴንጤ ይፈልጋል እንጂ አይጠይቅም። እግዚአብሔር ግን እንድንጠይቅ ይፈልጋል። አንዳንዱ ይፈልጋል። ብዙ ኒድ አለው። አዎ። ብዙ የሚያስፈልገው ነገር አለ። አዎ። ብዙ ነገር ሊቀበል የሚፈልገው ጠይቆ ሊቀበል የሚፈልገው ነገር አለው። አዎ አለ። ግን ወደ ጸሎት ሲገባ ግን በሰባቱ እንትን መካከል የምትቀመጥ ይላል። ምን አገባ እሱ? ልጠይቅ ከሆነ ሰባቱ ምንም ተወሱን በቃ አሁን እሱ ሌላ በቃ አሁን ሰው እንደምንም ማመናፈስ ወይም መንፈሳዊ ለማስመሰል አንተ እንደው ምናምን ነገር ይለዋል። ድምፁን ያወፍራል፣ ድምፁን ይቀይራል። እግዚአብሔር አበሻ ይመስለዋል። የሆነ ነገር ዣ ስላልክ አይደለም የሚሰማ። በዚህቹ ቀጫጫ ድምፅ እግዚአብሔር ወይ አባቴ በቃ የምትፈልገውን ፋዘር አይ ኒድ ዚስ። አቤት ጌታ እንዴት ደስ እንደሚለው። የኔ ልጅ የሆነ ነገር ሊጠይቀኝ ፈልጎ መጥቶ አንተ እኮ ፍሪዝህ ምናምን ቢል ማለት ነው። አሁን የሆነ ውበት እንደንትን ያበራዋል ምናምን ቢል ረብናታ ተስጨንቅ ምንድን ነው የምፈልገው ነው የምለው። ያስጨንቀኛል ማለት ነው። በጣም ነው እኮ የምታምረው ሱፍ አደራረግ ምናምን የሆነ ነገር ምናምን ቢል ወይኔ ነፍሴን ነው የሚያጥፈው። ምን ጫማ አንስተህ የምትወረውርበት ይመስል። ለምን የሆነ ነገር ለመጠየቅ ጫማ ለመጠየቅ እስክሪብቶ ለመጠየቅ ደብተር ለመጠየቅ የሚያስፈልገውን ነገር ለመጠየቅ ይሄ ሁሉ ማውራት የኔን ውበት ማውራት የኔን ምናምን ነገር አያስፈልገውም ብሎ መጠየቅ ነው። ለምን አም ሂዝ ፋዘር፣ እኔ አባቱ ነኝ። በቃ አባቱ ነኝ። ስለዚህ መጠየቅ ምንም ጭንቅ አያስፈልገውም። እንዲህ ተብሏል እና አይደል እንደ መናይ ጥየቃ መጠየቅ ምንም ፈልጋለሁ ነው። አይኒድ ነው። አባታችን እኔ አሁን ከማወራው ግንኙነት በላይ ኒዳችንን ያውቃል። ኒዳችንን ለመሙላትም አቅም አለው። እስቲ አንድ ሰው አሜን። አሁን እኮ ልጄ እኮ ቢጠይቀኝ የሆነ ነገር አንዳንድ ጊዜ ያንን ላሟላ ማልችልበት አቅም ውስን ሊሆን ይችላል። አቅሜ ውስን ሊሆን ይችላል። አንድ የሆነ ልጅ አሉ አንድ ወቅት ላይ አባቴ መኪና ግዛልኛል አሉ። ከዛ አባትየው የሆነ መኪና ገዝቶለት መጣሉ። ይዞለት ሲመጣ ይሄን አይደለም አለ የሚሄደውን ምናምን አለው። አሁን ሁለተኛ አባቱ ሄደ። በሪሞት የሚነዳ ባትሪ ገብቶበት የሚነዳ መኪና ይዞለት ነው። ይሄን አይደለም ይላል። ትክክለኛው መኪና አለ። አሁን ያ ሰውዬ ሲናገር ምን አለ? እንደው ልጄ ስለፈለገ ብቻ ያስፈልገዋል የሚለውም እንትን አለ። ጊዜው ነው ያው መኪና። አሁን መኪና እኮ ገዝቼ እኔ የ5 ሚሊዮን ብር መኪና ብሰጠው ከጓደኞቹ ጋር ድንጋይ እየወረወሩ ለኢላማ የሚጫወቱበት እንጂ ለተሰራበት መኪናው ፐርፐዝ ላይ ያውሉት ይችላሉ። ለምን? ታይማቸው አይደለም፣ እድሜያቸው አይደለም። መኪና መንዳት አይችሉም። መኪና ቢነዳም እንኳን ገብቶ ቁልፍ አንቀሳቅሶ ቢነዳም እንኳን ገደል ነው። ስለዚህ ለልጁ አደጋ ነው። ልጁ ብቻ ስለፈለገ ብቻ ሳይሆን መፈለጉ ትክክል ነው፣ ግን ያስፈልገዋል ወይ? መፈለጉ ትክክል ነው። አንዳንዱ ያስፈልጋል ብቻ ነው። ማስፈለግ ብቻ ሳይሆን መፈለግም አለ። እስቲ አሜን። ልክ የሚያስፈልግን ፈልግ፣ የሚያስፈልግን ጠይቅ። እስቲ አሜን። መጀመሪያ ያስፈልገዋል ወይ? አዎ። ካስፈለገ ቀጥሎ ምን እንደሚያስፈልገው መጠየቅ። ሳትጠይቁት እኮ የሚያስፈልጋችሁን ያውቃል እኮ አለ እግዚአብሔር ማቴዎስ 6 ላይ። ማቴዎስ 7 ሲመጣ ግን የፕሪንሲፕል አምላክ ስለሆነ ጠይቁ አለ። 7 ላይ ሲመጣ ጠይቁ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል። ለሚጠይቅ ሁሉ፣ ለሚፈልግ ሁሉ፣ ለሚያንኳኳ ሁሉ አለና ይከፈትለታል። ስለዚህ ስትጠይቅ ነው የምትቀበለው አለ። ፕሪንሲፕል ነው። ከ7 በፊት ግን 6 አለ። 6 ያውቀዋል አለ። ማወቁ ግን ለማግኘታችን ዋስትና አይደለም። የሚያስፈልጋችሁን ሳትጠይቁት ያውቃል አለ። ታዲያ ለምን አልሰጠኝም? አልጠየቅኩትም። አሁን ኢንኬዝ እንደው እንዴት ልበል፣ አንድ ሰው የሆነ መኪና ፈልጎ አንድ የሆነ ወፍራም ሰውዬ መጥቶ አምጥቶ ቁልፍ ቢሰጠው አንድ የሆነ ወፍራም ሰውዬ ቦርጫም ሰውዬ ምናምን ብሎ ወደ እግዚአብሔር አያደርገው። እንደሚያስፈልገው መኪና ያስታውቃል። መኪና ቁልፍ ቢመጣ ቀጥታ እንትኑን የሚወስደው ክሬዲቱን ያ ሰውዬ ይሆናል ማለት ነው። የጠየቅከው ላይ ግን ክሬዲቱን ማንም አይወስድም። በማንም ይምጣ
በጠየቀው ጥያቄ ላይ ግን ልክ ጌታ ሆይ እፈልጋለሁ መኪና አይን እንዲያነ መኪና እንዲህ ለእንደዚህ ፐርፐዝ እፈልጋለሁ እያልክ የጠየቅበትን ግን ልክ የሆነ ወፍራም ሰውዬ ይዞ ቢመጣ ጌታን ጠይቄው ነበር ጌታ ሰጠኝ ነው የምትለው እንጂ ክሬዲቱን ያ ሰውዬ አይወስድም። ስለዚህ እግዚአብሔር እንድጠይቀው ይፈልጋል። ለምን? ክሬዲቱን ለሱ እንድሰጥ ጌታ ይፈልጋል። ክሬዲቱን ለሱ እንድሰጥ ስለሚፈልግ እንድጠይቀው ይፈልጋል። ጋድ ኢዝ ጋድ ኦፍ ፕሪንሲፕል። አሜን። ስለዚህ እንጠይቃለን። ያስፈልጋል። ማስፈለግ መጀመሪያ ነው። ከዛ በኋላ ደግሞ መፈለግ ያስፈልጋል። ግን የምትወዱትን ሁሉ ጠይቁ ይላል ደግሞ አይደል? የምትወዱትን ሁሉ። ስለዚህ ያስፈልጋል ብቻ ሳይሆን ትወደዋለህ። አዎ ያስፈልጋል። አዎ አሁን ጠይቅ። የምትወደውን ሁሉ ጠይቅ። ዮሐንስ 15:7 ይናርለ የምትወዱትን ሁሉ ጠይቁ ይሰጣችሁማል፣ ይሆንላችሁማል። ቃሎቼ በእናንተ ቢኖሩ አኮርዲንግ ቱ ሂዝ ዊል ብትጸልዩ፣ እንደ ፈቃዱ ብትጸልዩ የምትወዱትን ሁሉ ያደርጋል። ስለዚህ ገና ከመውደድ በፊት ያስፈልገኛል። ይሄ በጣም ሁለቱን ነገሮች በደንብ አገናኝተን መሄድ ይጠበቅብናል። ስለዚህ መጠየቅ ግድ ነው። ይኸው ማቴዎስ 7:7 ዮሐንስ 15:7 አንደኛ ዮሐንስ 5:10 ቅድም እንዳልነው አይደል? እንደተቀበልን ደግሞ እናውቃለን አለ። እንደይሰማልን ብናውቅ ከእርሱ የጠየቅነውን ጥያቄ ሁሉ እንደተቀበልን ደግሞ እናውቃለን። እስቲ አንድ ሰው አሜን። አዎ እንጠይቃለን፣ በእምነት ተቀብለን እንወጣለን። እስቲ አሜን። በእምነት ያልተቀበልከው በመንፈስ ዓለም ላይ ያላየው ነገር ሁሉ በዚህ ፊዚካል ወርልድ ላይ ወይም በዚህ በምናየው ዓለም ላይ ታንጀብሊ በሚነካው ዓለም ላይ የምትይዘው መጀመሪያ በመንፈስ ዓለም ላይ እውን እንደሆነ እርግጠኛ እንደሆነ እንደተለቀቀል እንደያዝከው ስታምን ነው። ስለዚህ እንደተቀበልን እናምናለን፣ እንደተቀበልን ደግሞ እናውቃለን። ተቀብያለሁ ትላለህ። የታለ የተቀበልከው? ፊዚካሊ ማኒፌስት አልሆነም እንጂ በመንፈስ ዓለም ላይ አልቋል። በመንፈስ ዓለም ላይ ያለቀ ነገር ሁሉ ወደዚህ ፊዚካል ወርልድ መምጣቱ አይቀርም። አስቀድሞ መንፈሳዊ ነው አይደል? ይሄ ፍጥረታዊ ዓለም ሁሉ የመጣው ይሄ የሚነካው የሚዳሰሰው ዓለም ሁሉ ካለመኖር ወደ መኖር የመጣው በቃል ነው። ዕብራውያን 11 ላይ ቁጥር 3 ላይ ነው። ግን ከእምነት ስለሚጀምር ካን ጀምሮ ላምበው። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። 4 ነጥብ። ሳታይ ትረዳለህ? አዎ። በምን? በእምነት። ወደ ማኒፌስቴሽን ሳይመጣ አዎ ታምነን በእምነት እንጂ በማየት አንመላ። አይቼ አይደለም እመላለሰው፣ አምኜ እመላለሳለሁ። አይቼ አይደለም እንደተቀበልኩ ማረጋግጠው፣ አምኜ እንደተቀበልኩ አረጋግጣለሁ። ስለዚህ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር በምን እረዳለሁ? በእምነት እረዳለሁ። እስቲ አንድ ሰው አሜን። የሚያስረዳ ነው። ይሄን አለ ለሽማግሌዎች የተመሰከረላቸው በዚህ ነውና። ለሽማግሌዎች የተመሰከረላቸው ቀዳሚ አባቶቻችን የምንላቸው የተመሰከረላቸው የነገሯቸው በዚህ ነውና። በምን አለ ቀጥሎ? ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። እስቲ አሜን። የሚታየው ነገር ሁሉ የመጣው ከሚታዩት አይደለም፣ ከማይታየው ነው። አሜን። ከሚታዩት የሚታይ አልመጣም። ይሄንን ፑልፒት ጠረጴዛ ባረገው ከሚታይ ነገር ወደሚታይ ነገር ነው የምቀይረው። ዓለማት የመጡት ከሚታይ ነገር ወደሚታይ ነገር ሳይሆን ከማይታይ ነው። ይሄን ምንድነው አለ? ዓለሞች በእግዚአብሔር ቃል እንደተዘጋጁ። የእግዚአብሔር ቃል መጀመሪያ የማይታይ ዓለም ውስጥ ወደሚታይ የሚመጣውን ነገር ሰራው፣ ለወጠው። ዓለሞች ዓለም ብቻ አይደለም እኮ ዓለሞች እንግዲህ በፈለጋችሁ ተርጉሙ። ዓለም 9 ናት ይላሉ፣ 18 በሉት፣ ምንም ብቻ ዓለሞች ናቸው፣ ብዙ ናቸው። ዓለሞች በእግዚአብሔር ቃል እንደተፈጠሩ እንደተዘጋጁ የሚታዩት ሁሉ ከሚታዩት እንዳልሆነ በእምነት እናስተውላለን። እምነት ማስተዋያ ነው። እምነት መረጃ ነው። እረዳበታለሁ፣ በእምነት እረዳለሁ፣ በእምነት አስተውላለሁ። እናስተውላለን፣ በእምነት እናስተውላለን። እምነት ሞኝነት አይደለም፣ ማስተዋያ ነው። እስቲ አሜን። እምነት መረጃ ነው። እረዳበታለሁ፣ እንረዳለን ያለው የማይታየውን ነገር እረዳለሁ። ስለዚህ በማይታይ ዓለም በማይታይ ነገር ውስጥ ፕሬዝ ጋር ወደሚታይ የሚመጣው መጀመሪያ በማይታየው ዓለም ውስጥ ያለቀ ጉዳይ ነው። የሚታየው ሁሉ የመጣው
ከሚታየው አይደለም አለ፣ ከማይታየው ነው። ስለዚህ መጀመሪያ የማይታየውን በእምነት መጀመሪያ ማየት ትችላለህ። የማይታይ ማየት ይቻላል። አዎ በምን? በዚህ አይን አይደለም፣ በእምነት። እስቲ አንድ ሰው አሜን። በፊዚካል አይናችን አይደለም የማይታየውን የምናየው፣ በምን? በእምነት። በእምነት እናያለን፣ በእምነት እናስተውላለን። የማይታየውን ነገር እንረዳለን። አይታይም፣ አዎ ግን እረዳለሁ። እምነት ተስፋ ስለምናደርገው ነገር ማረጋገጫ ነው። የማናየውንም ነገር ደግሞ ማስረጃ ነው። የማናየው ማለት በዚህ በፊዚካል አይናችን ያላየነውን ነገር እምረዳው በእምነት ነው አለ። በእምነት እረዳለሁ። ፕሬዝ ጋድ። ስለዚህ የጠየቃችሁት ጥያቄ ሁሉ ወደ ማኒፌስቴሽን፣ ወደ መገለጥ፣ ወደ መታየት፣ ወደ መነካት ከመምጣቱ በፊት በእምነት እንደተቀበልን እናስተውላለን። በእምነት እናረጋግጣለን። እንጠይቃለን፣ ተቀብለን እንወጣለን። እስቲ አንድ ሰው እንደዛ ይበለኝ እስቲ። እጠይቃለሁ፣ ተቀብዬ እወጣለሁ። ድገሙልኝ። እጠይቃለሁ፣ ተቀብዬ እወጣለሁ። እውነቴን ነው እኮ የምነግራችሁ። ሁልጊዜ እግዚአብሔር ደስ የሚለው ቀጥሎ እኮ ሄዳችሁ ብትመለከቱ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ነው ያለው። ኢትስ ኢምፖሲብል ቱ ፕሊዝ ጋድ ዊዛውት ፌት ነው ያለው። ያለ እምነት እግዚአብሔር ፈገግ ማለት አይችልም። እምነት ታዲያ ምንድነው? እግዚአብሔርን ፈገግ የሚያሰኘው ምንድነው ስትል፣ እግዚአብሔር የሚደሰተው ምንድነው ስትል፣ ገና ሳይመጣ፣ ገና ሳይታይ፣ ገና ሳይገለጥ አባት ሆይ ስለሰጠኸኝ አመሰግናለሁ ብለህ ስትወጣ፣ የጠየቅከውን ጥያቄ አመሰግናለሁ ቴንክ ዩ ብለህ ስትወጣ፣ ይሄ ነው አማኝልና እግዚአብሔር ይስቃል። እግዚአብሔር የሳቀበትን ደግሞ ወደ ማኒፌስቴሽን ያመጣዋል፣ ወደ መታየት ያመጣዋል። ስለዚህ እግዚአብሔርን አስቁ፣ በእምነት ኑሩ፣ በእምነት ተቀበሉ፣ በእምነት ተናገሩ። እስቲ አሜን። ፕሬዝ ጋድ አሜን። በእምነት ስለዚህ እንጠይቃለን፣ እንቀበላለን። ከእርሱ የጠየቅነውን ጥያቄ እንደተቀበልን እናውቃለን። እዚሁ እውቀት ውስጥ መጀመሪያ ገባ። እንደተቀበልክ ታውቃለህ ወይስ? አውቃለሁ፣ ተቀብያለሁ። የታል ሲባል አንተ ላይ ይሆናል እንጂ እኔ አይቼዋለሁ። እኔ በእምነት አይቼዋለሁ። አንተ በዚህ በጭቃው አይን ነው የምታየው። እኔ ግን በእምነት አይቼዋለሁ፣ በእምነት ተረድቻለሁ። በእምነት አባቴ ፕሪንሲፕሉን ሲፈጽመው አይቻለሁ። ጠይቅ ትቀበላለህ ብሎኛል። ጠይቄያለሁ፣ ተቀብያለሁ። አሜን። በቃ ይሄን ነው። ጠይቅ ብሎኛል። እግዚአብሔር የፕሪንሲፕል አምላክ ስለሆነ ሳልጠይቀው ጠየቅኩ፣ ተቀበልኩ። ፈለግኩ፣ አገኘሁ። አንኳኳው፣ ተከፈተ። እኔ አየዋለሁ፣ እኔ እረዳዋለሁ። ይሄንን ለስጋዊ ሰዎች የእምነት ቋንቋ አይገባቸውም። መንፈሳዊ ነገር ለፍጥረታዊ ሰዎችም ሆነ ለስጋዊ ሰዎች ለመረዳት ከባድ ነው። ሞኝነት ነው። ሞኝነት። ተቀብያለሁ ስትል ይስቅብሃል እኮ ሰው። ተቀብላል ይላል። ለምን? ካርናል ነው እሱ። በሚነካ ነው የሚያምነው። ለምን? ናቹራል ነው። ፍጥረታዊ ሰው ነው። ፍጥረታዊ ሰው በሚነካ የሚታይ በቃ የሆነ አንድ ሲደመር አንድ፣ ቅድም እንዳልነው የሚታይ ነገር ከሚታይ ነገር ነው የሚያውቀው። የሚታይ ነገር ነው ከሚታይ። እኛ ደግሞ የሚታይ ነገር ከማይታይ መንፈስ የእምነት ዓለም ይሄ ነው። የሚታየው ሁሉ የመጣው ከሚታየው አይደለም፣ ከማይታየው ዓለም ነው። ከማይታየው እግዚአብሔር ነው። ግን አቃል በቃል ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ሰማይ በእግዚአብሔር ቃል ተዘጋጅቷል። ምድር በእግዚአብሔር ቃል ወጥቷል። በእግዚአብሔር ቃል ተሰርቷል። በምድር ላይ የምታዩዋቸው የሚርመሰመሱ እንስሳዎች ሁሉ ከምድር ውስጥ በቃል ወጡ። በቃል እኮ ነው። ምድር ሕያው ነፍስ ያላቸውን ሁሉ ታውጣ ሲል ፍልቅ፣ አንበሳም ፈለቀ። ፈለቀ ማለት ያለብን ለእንስሳ ነው። ፈለቀ፣ በቃ ወጣ፣ በቃ ጌታ ይባረክ አይደል እንዴ? ይወጣል። በቃ የሆነ በቃ ምንድነው ያወጣቸው? ቃል። የሚታዩትን እንስሳዎች ሁሉ ያመጣው ቃል ነው። የሚታየውን ብርሃን ያመጣው ቃል ነው። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እስቲ አሜን። የሚታየው ለሰዎችም ብርሃን የሚሰጠው ብርሃን፣ ትልቁ ብርሃን በምድር ላይ በዓለም ላይ እንዲያበራ ምን ተነገረ? ቃል። ስለዚህ ቃልን አናቃልለውም። እስቲ ቃልን አላቃልለውም በሉ እስቲ። ሁሉ ከአለመኖር ወደ መኖር የመጣው በቃል ነው። የእግዚአብሔርን ቃል አናቃልልም። የእግዚአብሔር ቃል ፕሮግራም ማድመቂያ አይደለም። የእግዚአብሔር ቃል የሆነ ኢንተርቴይነር አይደለም፣ አዝናኝ አይደለም፣ አሟሟቂ አይደለም። ሃሌሉያ! የሌለውን ወደ መኖር የሚያመጣ ነው። ያለውንም ወደ አለመኖር የሚቀይር ነው። አሜን
አይደል እንዴ? ጨለማን በብርሃን ሲቀይረው ወደ አለመኖር ለወጠው። ጨለማ ተለወጠ በብርሃን። እስቲ አሜን። ያለ የምትለው ወደ አለመኖር የሚቀየረው፣ የለም የምትለው ወደ መኖር የሚመጣው በቃል ነው። እስቲ አንድ ሰው አሜን። በቃል የእግዚአብሔር ቃል። ኦ ሃሌሉያ ፕሬዝ ጋድ። የእግዚአብሔር ቃል ሁሉ የተፈጠረበት አሜን። ስለዚህ እጠይቃለሁ በሉኝ እስቲ፣ እቀበላለሁ። በቃ እምነት ይሄ ነው። በእምነት መኖር ይሄ ነው። ይሄ ነው እግዚአብሔርን የሚያስደስተው። እግዚአብሔር የሚስቀው በዚህ ነው። በእምነት ትጠይቃለህ፣ በእምነት ትቀበላለህ። ለፍጥረታዊ ሰው እምነት ቶሎ ስለማይገባው ለምን? እምነት መንፈሳዊ ነው። እምነት እኮ ስፒሪት ነው። እምነት ስፒሪት ስለሆነ ቶሎ አይረዳውም። እኔ ተቀብያለሁ ስትለው እንዴት አለ አሳየኝ ይላል። ቶማሶች ብዙ ናቸው። ቶማስ ካላየው አላምንም፣ ካልነካው አላምንም፣ ካልዳሰስኩ አላምንም የሚል ቶማሶች ብዙ ናቸው። እንደ አብርሃም ግን ቃልን አምኖ ወደፊት መራመድ የእምነት ሰው የሚያስብል የእምነት አባት ተባለ እኮ አብርሃም። ምንድነው ስትል ቃል አምኖ መንቀሳቀስ ብሏል፣ ሆኗል። እስቲ አሜን። እንዴ ይስሐቅን ረድልኝ ስል እራርደዋለሁ አለ። እንዴ ሰዋልኝ? አዎ አንተ ነው ያልከው? አዎ ሰዋላለሁ፣ ችግር የለም አለ። ግን ይስሐቅን ይዤ እመለሳለሁ። ለምን? እግዚአብሔር ቃሉን አያጥፍም። በዚህ ልጅ ምን ይጠራልሃል? ዘር ይጠራልሃል። በጣም እኮ ደስ ይላል። ሁለቱን ሄዳችሁ ሮሜ 4:17 እንዲሁም ዕብራውያን 11:17 ሄዳችሁ ብትመለከቱ የሌለውን እንዳለ አድርጎ በሚጠራ ለሙታን ደግሞ ሕይወትን በሚሰጥ ስለዚህ ለይስሐቅ ለሚሞተው ይስሐቅ ለማርደው ይስሐቅ ሕይወትን ይሰጠዋል ብሎ የሚያምን ነው። ለምንድነው ለገደልከው ላረድከው ይስሐቅ ሕይወትን የሚሰጠው እግዚአብሔር ለምንድነው ብለህ ብትጠይቀው እግዚአብሔር አስቀድሞ ተናግሯል። በዚህ ልጅ ዘር ይጠራልሃል ብሎኛል። ልጄን ብሰዋውም ልጄን ብገለውም ድጋሚ ግን አስነስቼው ይዤው መለሳለሁ። እኔና ይስሐቅ ለእግዚአብሔር ሰውተን እንመለሳለን። እስቲ ደስ አይልም? እስቲ እንመለሳለን። እንዴት ደስ የሚል እመለሳለሁ አላለም። በግ አርዶ በጉን ይዞ ተመልሶ አያውቅም። አብርሃም ተመልሶ አያውቅም። ዛሬ ግን ልጅህን ሰዋልኝ አለው። ሰዋለሁ ግን ይዤው መለሳለሁ። ልጄን ይዤው ነው የምመለሰው። አርደዋለሁ። ልጄን ሰዋልኝ ካልክ ሰዋዋለሁ። ልጄን ግን ይዤ መለሳለሁ። የእምነት አባት የተባለው ምክንያቱ ምንድነው ብትል እግዚአብሔር አስቀድሞ የተናገረውን ቃል ማመኑ ነው። ስለዚህ የአብርሃም እምነትና የቶማስ እምነት ይባላል። የአብርሃም እምነት የሌለውን እንዳለ አድርጎ መጥራት ነው። የቶማስ እምነት ግን ያለውን እንኳን ካልነካው የሚል ነው። ዳስሼ ገብቼ እንዴት እኔ አላምንም አለ። ኢየሱስ ተነሳ አላምንም አለ። እኔ አላምንም ገብቼ ነው አለ። በዚህ ጋር ገብቼ ጣቱ ውስጥ አስገብቼ ጣቴን የተወጋው ሲወጋ ሚስማር ሲመታ ይቻ ሄጄ ጣቴን አስገብቼ ነው ማምነው አለ። ከዛ በኋላ ልክ ሲመጣ እኮ ጌታ ና እስቲ ያለው ዮሐንስ ላይ እና ቶማስ አለውና አስገባ፣ በዚህም አስገባ፣ በዚህ መግባት ፈልጋለህ ግባ አለው። አስገባው። እንዲህ ካስገባው በኋላ ስላያምናል አለው። ሳያዩ የሚያምኑ ግን ብፁዓን ናቸው። ሳያዩ ማመንሽ ምን ማለት ነው ታዲያ? ሳያዩ የሚያምኑ ታዲያ ምን ማለት ነው? ቃል ማመን። እስቲ አሜን። እግዚአብሔርን ማመን፣ ቃሉን ማመን፣ በእግዚአብሔር ላይ ያለ ትረስት እርግጠኛ ይሁን። ሃሌሉያ። በቃሉ ላይ ያለ መታመን እርግጠኛነት ነው። ቃሉን አምናለሁ። የቃሉን ተናጋሪም እግዚአብሔርንም አምነዋለሁ። ተናግሮ ቃሉን አያጥፍም። የእግዚአብሔርም ቃል ካለመኖር ነገሮችን ወደ መኖር የሚያመጣ ነው። ስለዚህ እግዚአብሔርን ማመንና ቃሉን ማመን ዘሴም ነው። ቃሉን አምናለሁ ስትል ተናጋሪውን አምናለሁ እያልክ ነው። በዛው ተናጋሪው እውነተኛ ነው እያልክ ነው። ቃሉን አምናለሁ ስትል የተናገረውን አውቀዋለሁ፣ የተናገረውን ይፈጽማል እያልክ ነው። እስቲ አንድ ሰው አሜን። እስቲ አማኝ ነኝ በሉ። እስቲ በእምነት ጠይቃለሁ፣ በእምነት እቀበላለሁ። ፕሬዝ ጋድ። ሶስተኛው ምስጋና። አንደኛ ተሰሎንቄ 5:18 ሮሜ 6:18 ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ አሜን፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። እስቲ አንድ ሰው አሜን። ይሄ የእግዚአብሔር ፈቃድ ነው። በሁሉ ማመስገን።
እስቲ አንድ ሰው አሜን። በሁሉ አመሰግናለሁ። በሁሉ አመስግኑ ሲል በመከራ በችግር በምን ባትሰጠኝም አይደለም፣ ወሬው አይደለም። አንተ ነህ እንደሌለ ያየው እንጂ እግዚአብሔር እንደሌለ አላየም። እግዚአብሔር እንዳደረገልህ ነው የሚያውቀው። እግዚአብሔር ጽዋህ ሞልቶ እንደፈሰሰ ነው የሚያውቀው። እስቲ አሜን። እግዚአብሔር በአካባቢ የምትፈልጋቸው ነገሮች ሁሉ ሙሉ እንደሆኑ ነው የሚያውቀው። በሁሉ አመስግኑ። እስቲ አሜን። አመስጋኝ ነን። ምስጋና ቅድም ሄደን በፊልጵስዩስ 4:6 እና በአንደኛ ጢሞቴዎስ 2:1-2 ላይ ባየነው ክፍል ላይ ምስጋናም ይላል። ምስጋናን ሲመጣ እዚህ ተሰሎንቄ ላይ ምን አለ? በሁሉ አመስግኑ። ምስጋና ባታደርግልኝም እንኳን አመሰግናለሁ አይደለም፣ አይፈልግም። እግዚአብሔር አርጎልናል፣ ሁሉን አርጎልናል፣ ሁሉን ሰጥቶናል። አንተ ጋር መረዳቱ ያልደረሰው አንተ ጋር እንጂ ሁሉ ተሰጥቷል። ባታደርግልኝም እንኳን ጠረባ ነው፣ እግዚአብሔር መስደብ ነው፣ ጠረባ ነው። ባታደርግልኝም እንኳን ይላል አንዳንድ ሪሊጂየስ ሰው፣ ሃይማኖተኛ ሰው ሁሉን አርጎልናል። አንደኛ ቆሮንቶስ 4:6-7 ላይ እኮ ያልተቀበላችሁት ምን አለ? አይ ያልተቀበላችሁት ምን አለ ሲል እንደተቀበልክ ያውቃል፣ ግን እንዳልተቀበልክ የምታውቀው አንተ ነህ፣ እሱ ያውቃል። ፖል ምን አለ? ያልተቀበላችሁት እስቲ ምን አለ? ለቆሮንቶስ ሰዎች እኮ ነው። ያልተቀበላችሁት ምን አለ? ታዲያ የተቀበላችሁ ከሆነ እንዳልተቀበለ ሰው የምትመኩ ስለምንድን ነው አለ። ታዲያ ተቀብለ የለም ወይ? ያልተቀበልከው ምንድን ነው? አንተ ነህ ያልተረዳው። ለአንተ ነው ብርሃን ያልደረሰው፣ ያልበራልህ አንተ ነህ። ፖል ለዚህ እኮ ነው ለኤፌሶን ሰዎች እንኳን ሲናገር እኔ የልቦናችሁ አይኖች እንዲበሩ ነው ምጸልየዋል። ምክንያቱም ካላየው የሆንከውን ካላየው የተሰጠህን ርስትህን ማየት ካልቻልክ በዚህ በጭቃ አይን ብቻ የምትመላለስ ከሆነ ከባድ ነው። እንደ መንፈሳዊ ሰዎች የልቦናችሁ አይኖች መብራት አለባቸው። የልቦናችሁ ጆሮ መከፈት አለበት። እስቲ አንድ ሰው አሜን። የልቦናችሁ አይኖች እንዲበሩ ነው ጸልያለሁ አለ። ለምን አለ? በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት ምን እንደሆነ ታውቁ ዘንድ። እስቲ አንድ ሰው አሜን። አሁን እንደ ቃሉን እዛ ጋር ኤፌሶን 1:17 ነው። ቃሉን እስቲ እዩት። እስቲ አሁን የልቦናችሁ አይኖች እንዲበሩ። ኦኬ፣ አይን በራ። በቅዱሳን ዘንድ ያለውን ርስት ታዩ ዘንድ ማለት የለበትም? እንደዛ ነው ማለት የለበትም? በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት ታዩ ዘንድ መባል ነበር። ግን እንደዛ አይደለም፣ ታውቁ ዘንድ። እውቀት ነው ብርሃን፣ እውቀት ነው ማየት፣ በእውቀት ነው የምታየው። ታውቁ ዘንድ ነው። በቅዱሳን ዘንድ የት ነው ያለው ርስታችን? በአንተ ዘንድ ከቅዱሳን ጋር ወይም አይደል? ብዙ ቦታ ላይ ከሰፋውት እመጣለሁ እንጂ ቅዱሳን ከሆኑት ጋራ ርስት እንዲካፈሉ ይላል ቆላሲስ 1 ላይ። ርስት በብርሃን እንድንካፈል በብርሃን ተካፋዮች ይላል በአዲሱ በብርሃን እንድንካፈል ከቅዱሳን ጋር። እስቲ አሜን። ይህንን የርስት ክብር ባለጠግነት ከቅዱሳን ሁሉ ጋር እንድንካፈል ያበቃንን አብን እያመሰገናችሁ። ስለዚህ ምስጋና ማለት ርስትን ተቀብያለሁና አመሰግናለሁ ነው። ምስጋና ለመቀበል ለእግዚአብሔር የምትሰጠው ዋስትና ሳይሆን ምንድነው? ቀብዲ ሳይሆን የመቀበል ማረጋገጫ ነው። አንዳንድ ሰው እግዚአብሔርን የሚያመሰግነው እንደው አመስግኛለሁ እንደው ያርግልኝ ነው አይደለም። ስላረገልኝ ነው የማመሰግነው። ስላረገልኝ ያላየሁት እኔ እንጂ ያልተረዳሁት እኔ እንጂ ያላረገልኝ ምንም ነገር የለም። ያላወቅኩት እኔ ነኝ። ያላወቅከው አንተ ልትሆን ትችላለህ እንጂ እግዚአብሔር ለአንተ ያላረገው ምንም ነገር የለም። ሁሉን አርጎልናል፣ ሁሉን ሰጥቶናል። ለዚህ ነው በሁሉም እናመሰግነው። በተደረገልን ሁሉ እናመሰግነዋለን፣ በተሰጠን ሁሉ እናመሰግነዋለን። እስቲ አመሰግነዋለሁ በሉ እስቲ። ስለዚህ አፋችን መከፈት ያለበት በምስጋና ነው፣ በለቅሶ አይደለም። የሆነ ነገር እንዲደረግ ገና እንዲለወጥ እንዲሆን ኖ ያልተደረገ ምንም ስለሌለ አባት ሆይ ከሚል አመሰግናለሁ። ታንክ ዩ ጋድ። ምን ያላረክልኝ አለ? ምን ያልሰጠህን አለ? ሁሉን ሰጥተህናል። አሜን። ፕሬዝ ጋድ። ተሰጥቶናል። እስቲ አመሰግናለሁ በሉ እስቲ። አፌ በምስጋና ይከፈታል በሉ እስቲ።
ውይ ሃሌሉያ። በምስጋና ይከፈት አንደበታችሁ፣ ብርሃን ይምጣ። አንብቡ፣ ተረዱ። ቃሉ ስለ እናንተ የሚለውን ተረዱት። የተቀበላችሁትን ወቁ። በእናንተ ዘንድ ያለውን የኃይሉን ታላቅነት ተረዱት። ተረዱት። የኃይሉ ታላቅነት። ኃይል ነው የምትፈልገው? በአንተ ዘንድ ኃይል አለ። በቅዱሳን ዘንድ ኃይል አለ። ያልተሰጠን ኃይል እንዴ ኖ ተሰጥቶናል። ተሰጥቶናል እኮ። አሁን የትም ቦታ ላይ እንደው አዲስ ኪዳን በደንብ ስትረዱት ገና እንዲኖራችሁ እንዲሰጣችሁ የሚል ብዙ አታዩ። ተሰጥቶናል እንዲበዛላችሁ ነው። ብዙ እስቲ እንደው የጳውሎስ መዝጊያንም ይሁት ሰላም ይብዛላችሁ፣ ጸጋ ይብዛላችሁ፣ ፍቅርን ጨምሩ ይኑራችሁ አይደለም። ትላንት አንድ የሆነ ህብረት ላይ ነበርኩና እዛ ህብረት ላይ የሚያጸልየው ሰው ፍቅር እግዚአብሔር እንዲሰጠን እንጸልይ። ተሰጥቶናል። አሁን ይሄ አለማወቅ በጣም እኔ በቃ የሚያወራው ሁሉ እዛ ሰፈር ነው ብሎ ይኬዳል። ፍቅር ተሰጥቶን ፍቅር እንዲበዛልን ቢል ያስኬደኛል። ፍቅር መብዛት ነው አሁን። ምክንያቱም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ አለ። በቃ ፈሰሰ አይደል? ተሰጠን። መንፈስ ቅዱስን አልተቀበልንም? ተቀብለናል። መንፈስ ቅዱስን ስንቀበል ፍቅርን አልተቀበልንም? ተቀብለናል። ራሱ የመንፈስ ፍሬ የሚባለው ራሱ የመንፈሳችን ፍሬ ራሱ ፍቅር አይደል እንዴ? ፍቅር እኮ ነው። በጣም ፍቅር አለ። ፍቅር ግን ይገለጥ። ፍቅር ግን ይብዛ። ጨምሩ አይደል ያለው? ጨምሩ የሚባለው ምን ላይ ነው? ባለ ነገር ላይ ነው ወይስ በሌለ ነገር ላይ? እዚህ ላይ ጨምርበት ትላለህ እንዴ? ባዶ እጅህን ጨምር እዚህ ላይ ትላለህ? ጨምር እኮ የምትለው የሆነ ነገር ይዘህ ነው። እስቲ እዚህ ላይ ጨምርበት ትላለህ እንጂ ጨምር አትልም። ባዶውን እሱን አምጣ ነው የምትለው፣ ስታይ ነው የምትለው። መጨመር ጨምሩ፣ ይብዛላችሁ። የሌለው ነው ይበዛው። ስላለን እኮ ነው የሚበዛው። ሰላም አለኝ፣ ሰላሜ ይበዛል። ፍቅር አለኝ፣ ፍቅሬ ይበዛል። ጸጋን ተቀብያለሁ፣ ጸጋዬ ይበዛል። እስቲ አንድ ሰው አሜን። በየትኛውም ነገር ብታዩት በክርስቶስ ኢየሱስ እኛ ላይ ያልደፋብን ለእኛ ያልሰጠን ምንም ነገር የለም። ስለዚህ ሁሉን ስለተቀበልን እናመሰግናለን። አሜን፣ እናመሰግናለን። ሮሜ 6 ምን እንደሚል ብናየው ጥሩ ነው። ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአትም አርነት ወጥታችሁ አሜን ለጽድቅ ስለተገዛችሁ አሜን ለእግዚአብሔር ምስጋና ይሁን። እስቲ አንድ ሰው አሜን ይበል። አሜን። ከኃጢአት ባርነት ወጥታችሁ ከዚህ ባርነት የኃጢአት ባሪያዎች ነበርን። አዎ ከኃጢአት ባርነት ወጥተናል። አዎ አሁን ታዲያ ለምን ባሪያ ወይም ደግሞ ለምን ተገዛን? ለጽድቅ ስለገዛ የጽድቅ ዓለም ውስጥ ስለገባ የጽድቅ ሕይወት ውስጥ ስለገባ ጽድቅን ስለተቀበልክ ምስጋና ለእግዚአብሔር ይሁን። እስቲ አሜን። በቃ ለታዘዛችሁለት ለዚህ ለጽድቅ ትምህርት ከልባችሁ ስለታዘዙ ዋ ፕሬዝ ጋድ ገባን እኮ የጽድቅ ዓለም ውስጥ ገባን፣ ጽድቅን ተቀበል። እንዴት አናመሰግንም እኛ? እኛ ያላመሰግን ማን ያመስግን? ዓለም ሁሉ ያለቅሳል፣ እኛም አብረን እናለቅሳለን። ምንድነው የሚያስለቅሰን? ምንድነው ያወደመን? ምንድነው የሚያስለቅስ ጉዳይ? ምልጃ ከሆነ እሺ፣ ስለ ምልጃ እመጣለሁ። የምልጃ ኬዝ ከሆነ ግን በቃ ሰው እኮ በቃ ምንም በቃ ገና ባዶነቱ ነው የሚታየው፣ ሙላቱ አይታየውም። እኛ ግን ሙሉ ነን። እስቲ አሜን። ተሞልታችኋል ተባለ። ሙሉ ነኝ። I'm complete in him. I'm complete in Christ. በክርስቶስ ኢየሱስ ሙሉ ተደርጋችኋል። ሙሉ ተደርጋችኋል። ተሞልታችኋል። አሜን። እኛ ሁላችን ከሙላቱ ተቀብለን በጸጋ ለጸጋ ተሰጥቶናል። ተሞልታችኋል። ቆላስይስ 2:9 ላይ ሄዳችሁ ይሁት ተሞልታችኋል ይላል። you are complete in him ይላል። በእርሱ ኮምፕሊት ሆናችኋል። ምን ኮምፕሊት ቆመን ኮምፕሊት you are complete። እስቲ አሜን። ሙሉ ነህ፣ ኳሊፋይድ ነህ፣ ብቁ ነህ። እስቲ አንድ ሰው አሜን። ስለዚህ ምስጋና ግድ ነው። ምስጋና በጣም መጨመር አለብን። እስቲ አሜን። አፋችን በምስጋና ይከፈታል፣ በኋላም ስንዘጋው በምስጋና። እዚህ ቸርች ምናልባት ካያችሁ ብዙ ጊዜ ከምስጋና ይጀምራሉ።
ግራ ስለገባን አይደለም፣ ስለገባን ነው። እንደውም ቀኝ ስለገባን ነው። ጌታ ይባረክ። አንዳንድ ሰዎች ፕሮቴስታንት ቸርች ነው አይደል ይላል። አንዳንዱ ይመጣና ፕሮቴስታንት ቸርች ነው አይደል? ለምን ጩኸት የለም ገና ለመቀበል ገና ምናምን ነገር ገና ለማጽዳት የምንታገለው እኛ ሃሌሉያ የደረስንበት ከፍታና ክብር ስለሆነ ወሬው እኛ ያለንበትን ዓለም እናውቀዋለን። we know የምንጸልየው በእውቀት ነው። ተቀባይነት ባለው እውቀት፣ ተቀባይነት ባለው ጸሎት። ስለዚህ ከምስጋና እንጀምራለን፣ በምስጋና እንዘጋለን። በቃ ያለን ይሄ። ምክንያቱም በመሃል ላይ ሌሎች የሉም ወይ? ጥያቄ የለም ወይ? አለ። ይኸው አስቀመጥኩ። በመሃል ላይ ምልጃ የለም? ኧረ አለ። እንማልዳለን። ምልጃ፣ ወደ ምልጃ ልሂድ። ምልጃ ኤፌሶን 6:18 የምታውቁት ቃል አለ። ቅድም ልናገር የነበርኩት እሱን ነበር። የመንፈሳዊ ቃጦሮች፣ የእግዚአብሔርን መንፈሳዊ ቃጦሮች ልበሱ 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 ካለ በኋላ ወደ ፕሬየር መጣ። መጨረሻ ላይ ልበስ 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 አለና ቀጥሎ ወደ በመንፈስ ስለመጸለይና ከዛ በኋላ ምን እስቲ በላ ውስጥ በጸሎትና በጥያቄ ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። በጣም ደስ ስለ ቅዱሳን ሁሉ እየጸለያችሁ። አሁን ስለ ቅዱሳን መጸለይ ምን ማለት ነው? ምልጃ እመጣለሁ። በደንብ ጥቅሶቹን እናንብባቸውና ቶሎ ብለን እንመጣለን። ሮሜ 15:30ንም እንየው። ኦኬ እስቲ ምንድነው? ልክ ነኝ? ወንድሞች ሆይ ስለ እኔ ወደ እግዚአብሔር እየጸለያችሁ ከእኔ ጋር ትጋደሉ ዘንድ ይገርማል በጌታችን በኢየሱስ ክርስቶስና በመንፈስ ፍቅር እለምናችኋለሁ። በእግዚአብሔር ፍቃድ በደስታ ወደ እናንተ መጥቼ ከእናንተ ጋር እንዳርፍ በይሁዳ ካሉት ከማይታዘዙ እድን ዘንድ ለኢየሩሳሌምም ያለኝ አገልግሎቴ ቅዱሳንን ደስ የሚያሰኝ ይሆን ዘንድ ጸልዩ። የሰላምም አምላክ ከሁላችሁ ጋር ይሁን አሜን። የሚገርም ነው። እንዴ ደስ የሚል ስለ እኔ ጸልዩ ነው ፖል። እሺ ሶስተኛው ጥቅስ ያዕቆብ 5:6 ከዛ በኋላ ወደ ምልጃ በደንብ እንምጣ። ሰው ምልጃ ላይ ነው ትንሽ ግራ የሚገባው። እሷን በደንብ መፍታት ፈልጋለሁ፣ ሌላው ላይ ብዙ ግራ ስለማይገባው። እሺ እርስ በእርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። አንዱ ስለ አንዱ ይጸልይ። እርስ በእርሳችሁ ጸልዩ። አንዱ ስለ አንዱ ምንድነው እሱ? አሁን ወደ ምልጃ በደንብ ብንሄድ ጥሩ ነው። እቺ ጸሎት ያልሆነውን ተውት፣ ወደ ምልጃ እንምጣ። ምልጃ ማለት ምን ማለት ነው? አንድ ሰው ስለ ሌላው የሚጸልይበት የጸሎት አይነት ነው ምልጃ ማለት አንዱ ስለ ሌላው፣ አንዱ ስለ ራሱ አይደለም፣ ስለ ሌላ። ምልጃ ማለት አንተ ስለ ሌላው የምትጸልይበት የጸሎት አይነት ምልጃ ይባላል። ጳውሎስ ስለ እኔ ጸልዩ፣ የሚጸልዩት እነሱ ናቸው። ስለ ጳውሎስ ነው የጸልዩት። ቅድም ሮሜ ላይ ባየ ነው 15:30 ላይ አይደል? ስለዚህ አንዱ ስለ አንዱ የሚጸልይበት እና እነዚህ ነገሮች እንደው ቶሎ ብዬ ፖይንቶቹን ብቻ ነካ አድርጌ ብጨርስ ጥሩ ነው። አንደኛው ምልጃ አንድ አማኞች ስለማያምኑ ግለሰቦችና ህዝቦች በክርስቶስ አምነው እንዲድኑ እግዚአብሔርን የሚያሳስቡት የጸሎት አይነት ነው። ምልጃ ሲባል ወይም የምልጃ ጸሎት ምልጃ ስንል እንትኑን በእግዚአብሔርና ምናምን ነገር ሰውን ለማስታረቅ ምናምን ነገር መንገባበት እሱ ሳይሆን ስለ ሰዎች ወይም ስለማያምኑ ሰዎች እግዚአብሔርን የምናሳስብ እናንተ የምታሳስቡ ሆይ አላለም። እግዚአብሔርን ማሳሰብ ማለት ነው። ማሳሰብ እና አንዱ ስለ ሌላው የሚጸልየው የጸሎት አይነት ነው። እና እዚህ ጋር ምንድነው? አማኞች ስለማያምኑ ግለሰቦች። አንደኛ ስለማያምኑ ግለሰብ፣ የማያምኑ ግለሰቦች ወዳጆች የሏችሁ፣ ቤተሰቦች የሏችሁ፣ የማያምኑ ሰዎች ስለ እነሱ መጸለይ ትችላላችሁ። ስለ እነሱ ትጸልያላችሁ። ልባቸው የተከፈተ እንዲሆን፣ ለወንጌሉ ምላሽ እንዲሰጡ፣ ወንጌል ሰባኪ ወደ እነሱ እንዲመጣ፣ ለወንጌሉ የተከፈተ ልብ እንዲኖራቸው፣ ወንጌሉን ሪጀክት የሚያደርጉ ሰዎች፣ ወንጌሉን የማይቀበሉ ሰዎች፣ ወንጌሉን በተለያየ ፖለቲካ በምን እያደረጉ ልቡ ለወንጌል የተከፈተ እንዲሆን መጸለይ ያስፈልጋል ማለት።
ልቦናቸውን ለወንጌል እንዲያቀኑ፣ ወንጌል ሰባኪም ወደ እነሱ እንዲመጣ፣ ወንጌሉንም ሲነግራቸው ብሎክ ከማድረግ ይልቅ ሪጀክት ሳያደርጉ እንዲሰሙ። ለምን ቢድኑ ጥቅሙ ለእነሱ ለእኛ እኮ አይደለም። ለአንተ ምን ይጨመርልሃል? ሰው ቢድን ለአንተ ምንድን የምታገኘው? ምንም እኮ ደስታ ካልሆነ የእሱ የወንድምህ መዳን ካልሆነ በስተቀር ምንም ያመጣል? ምንም የሚሰጥ ነገር አለ? የእኔ ስኬት የእኔ እርካታ የሰውየው ከጨለማው ወደሚደነቅ ብርሃን መፍለሱ ነው፣ መምጣቱ ነው። ከጨለማው ዓለም በኋላም ደግሞ ፍጻሜው ስቃይ ከሚሆንበት ዓለም ወደ ሳቅ ወዳለበት ዓለም ማንነቱ እንዲለወጥ፣ ዳግመኛ ልደትን እንዲያገኝ፣ የእግዚአብሔር ልጅ እንዲሆን፣ እግዚአብሔር እንዲሰማው፣ እግዚአብሔርም እንዲነግረው፣ ከአባት ጋር እንዲያወራ፣ አባትና ልጅ እንዲሆኑ፣ ስለ አንዱ ስለ ግለሰብ፣ ስለ ወዳጆቻችሁ፣ ስለ ጓደኞቻችሁ፣ ስለ ቤተሰቦቻችሁ፣ ስለምታውቁት ስለማታውቁትም የምትጸልዩት። እኛ እዚህ አካባቢ ላይ ብዙ ቀን ጸልየናል። የአካባቢ ወጣቶች የዚህ አካባቢ ወጣቶች ሁሉ ወንጌል እንዲቀበሉ ጸልየናል። ጌታን እንዲቀበሉ ጸልየናል። ምክንያቱም ለማይገባቸው ነገር ተማርከው ስናይ፣ እንዲህ ይዘው ጫት ይዘው ሲሄዱ ስናይ፣ እንዲህ ይዘው ባይብሉን እንዲሄዱ እንጸልያለን። ጌታ ይባረክ አይደል? እና ከዚህ በፊትም አድርገነዋል። ላልዳኑ ሰዎች እንደ ተስፋ ትቁረጡ፣ ጸልዩ። እግዚአብሔር አይደለ ፕሪንሲፕሉን ያስቀመጠው በምልጃ ብሏል አይደል? ምልጃ ካለ ለማያምኑ ሰዎች እስቲ ጠይቁ። ለጓደኞቻችሁ፣ ለምትወዱት ጓደኛችሁ፣ ለምትወዱት ቤተሰባችሁ፣ ወንድማችሁ፣ እህታችሁ፣ አክስታችሁ፣ አጎታችሁ፣ አያታችሁ፣ ጎረቤቶቻችሁ፣ የምታውቋቸው የማታውቋቸው፣ ለነሱ ለግለሰብ አንድ፣ ሁለተኛስ ለህዝብ ለሀገር መጸለይ አለብን። ወንጌል እንዲቀበል ብዙ ምስክርነቶችን አይቻለሁ። አገር በወንጌል ሲለወጥ እችን የምታክል ሙዝ የነበረችው ምድሪቷ ተለወጠች። ወንጌል ሲቀበሉ ህዝቡ ልክ ወንጌል ሲቀበሉ እችን የምታክል ሙዝ የነበረች ምን አንዱ ብቻ እንዲተሸክሞት የሚመጣ ሙዝ ሆነ። ምድራቸው ሁሉ ተፈወሰች። ምድራቸው ሰዎቹ ሲፈወሱ፣ ሰዎቹ መልካም ሲሆኑ እና በትልልቅ በፓርላማቸው ላይ በምን ስብሰባቸው ላይ እና የተለያዩ በስብሰባቸው ላይ በፓርላማው ላይ ወንጌል መጀመሪያ ተነግሮ ተጸልዮ ነው የሚጀመረው። ፓርላማው አይቻለሁ። ብዙ ትራንስፎርሜሽን ለውጥ በአገር ላይ የመጣ እንትን ቪዲዮዎች አይቻለሁ። አገር ተለውጦ ወንጌል ተቀብለው እና ብዙ አገሮች አንድ ቀን ምናልባት እንትን እንዲሆናችሁ እሱም ቪዲዮ ባገኘው ብዙ አገሮች የተለወጡበትን ቪዲዮ አሳያችኋለሁ። እንዴት እንደተለወጠ ምንድነው ቁልፍ ውስጥ ነው? ጸሎት ነው። ቸርች ጸሎት ተጸለየ፣ ከጸሎት ቀጥሎ ወንጌል ነው። ወንጌል ይለውጣል። ወንጌል ህዝብን ይለውጣል። ስለዚህ ወንጌሉን እንዲቀበሉ፣ ድነት እንዲያገኙ፣ መዳን እንዲሆንላቸው፣ እስቲ አሜን፣ መዳን እንዲሆንላቸው የሚያምኑ ሰዎች ለማያምኑ ሰዎች መጸለይ ይጠበቅብናል። መጽሐፍ ቅዱስ የሚናገረው ግልጽ ቃል አንዱን ብነግራችሁ ሮሜ 10:1 ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። ደስ ይላል። የፖል አይደኑም እነሱ አይገቡም ምናምን ነገር ሲባል የተለያየ እንትን እኛ ማንነን አለ ምዕራፍ 9 ላይ እንደኛ እኛ የበረሃው መተን ከግንዱ ጋር ተጣብቀን እኛ ድነን አሕዛብ የነበርን ርቀን የነበርን ያለ ክርስቶስ የነበርን ወጥተን የነበርን እኛ እንኳን መተን ተሰክተን ከግንዱ ጋር እኛ ከዳንን እንዴት እስራኤል አይድንም? የተስፋ ቃል አላቸው። እንዴት ነው የሚድኑት? እሱን አላውቅም፣ ግን አንድ ነገር ማልጃለሁ አለ፣ እንዲድኑ ነው። እስቲ አሜን። በቃ የኔ ፍላጎት፣ የኔ ፈቃድ፣ የኔ በጎ ፈቃድ፣ የልቤ በጎ ፈቃድ ስለ እስራኤል ወደ እግዚአብሔር ስለ እስራኤል ስለ አንዱ ስለ የሚቆመው መቆም ማለት ነው። ስለ እስራኤል ልመናዬ ምን እንዲሉ ነው? እንዲድኑ ነው። ለህዝብ፣ ለሀገር፣ ለኔሽን እኮ ነው የሚጸልየው። ለአንድ ኔሽን እኮ ነው፣ ለአንድ ሰው እኮ አይደለም። ፖል ይጸልያል እዚህ ጋር ለአንድ ሰውም ይጸልያል። አዘሴም ታይም ደግሞ ፖል እኮ ለጢሞቴዎስ እኮ ብሎታል፣ ስለ አንተ ስጸልይ ብሎታል።
እንባህን እያየሁ ሁሉ ደስ ይለኛል አለው። ምንም ነገር ያለበት አለ። ለጢሞቴዎስ ለአንድ መንፈሳዊ ልጄ ለሚለው ለሱ እንኳን ጸልዩዋል። ይጸልይ ነበር። እስቲ አሜን። ለህዝብ ይጸልያል፣ ለግለሰብ ይጸልያል። እንዲድኑ ነው። ፕሬዝ ጋድ። አንዱ ስለ ሌላው የሚቆመው አብርሃም እንደዛ አልቆመም። አብርሃም ለሎጥ እና ምንድነው ለሰዶምና ጎሞራን እግዚአብሔር በሳት ምናምን ነገር ሲባል ኧረ ተው እግዚአብሔር እያለ መሀል ላይ ቆሞ 50 ጻድቅ ቢኖርስ እያለ 50 ጻድቅ ቢኖራውን ስለ 50 ጻድቅ እንኳን ስትል ምሕረት አታረግም እግዚአብሔር ይለዋል መሀል ላይ ቆሞ። ከዛ እግዚአብሔር ይራራና ምልስ ይልና እሺ በቃ ጸሎትን ተቀብያለሁ 50 ጻድቅ እሳት ምንድነው ሰዶምና ጎሞራ ሰዶም ውስጥ 50 ጻድቅ ካለ ስለ 50ዎቹ ስል ሀገሪቷን እምራለሁ ሲለው አሁን አብርሃም ደግሞ ወይኔ ያለ ምን ነው 50 ለምን 50 አልኩ ባይሆንስ 50 ባይሞሉስ 45 ቢኖርስ ጌታ ሆይ ይላል። 45 ቢኖርስ እንደው ተናገርካት በለኝና 45 ጻድቅ ቢኖርስ እሺ ስለ 45ቱ ስል እመርልሃለሁ ይላል። ወይኔ ይላል። አሁን እንደው 40 እንደው አንዴ ጀምሬያለሁ እያለ 40 ቢኖርስ 10 ቢኖርስ እያለ እኮ እግዚአብሔርን ኢንሲስት በጣም በቃ መሀል ላይ ገብቶ በሶዶምና በእግዚአብሔር መካከል ገብቶ ከተማን አገርን እንደው 40 ቢኖርስ 30 ቢኖርስ 20 ቢኖር 10 ቢኖር እያለ እየዘረዘረ እሺ በቃ እሺ በቃ ስለጸለይክ ይሁን እሺ 10ም ካለ ስለ 10ሩ ስል እምራለሁ ሰዶምን እያለው በኋላ ላይ አልተገኘም የተባለው። እንደው እውነት እኮ እንዳለው እኮ 10 ቢገኝ ወይም ምናምን ቢገኝ እኮ እግዚአብሔር ይምር ነበር። ግን የለም ሲመጣ አንድ ሰው ብቻ ነው ያለው። እሱ ቤተሰቦቹን ይዞ ወጣ ሎጥ። በቃ ሌላ የለም፣ ሌላው አለቀ በሳት። ብቻ ግን መካከል ላይ መቆም የሚባለው ገብቷቸዋል። ማስቆም ትችላላችሁ የእግዚአብሔርን ቁጣ፣ መመለስ ትችላላችሁ የእግዚአብሔርን ቁጣ፣ ማብረር ትችላላችሁ የእግዚአብሔርን ቁጣ። በማያምኑት ላይ ለሚነሳባቸው ቁጣ፣ በማያምኑትና በሚሰድቡት ላይ ምናልባት ፍቅር ቢያስቆጣው ግን ማብረር እባክህ 1 ዓመት ታገሳት እንደተባለችው ምንትን በለስ ቆርጣታል ፍሬም ማተፍረሲ 1 ዓመት እባክህ ጌታ 1 ዓመት ታገሳት እንዶ ታፈራ ይሆናል ፍጋ አረግባታለሁ ምናምን ማለት አለብን። ስለ አንድ ሰው እባክህ ምሕረት አርግላት እያልን ስለ አንድ ሰው ደግሞም ስለ ሀገር ስለ ሕዝብ መጸለይ አንዱ ስለ አንዱ የሚቆመው የጸሎት አይነት ነው። አንደኛ ጢሞቴዎስ 2 ላይ እግዚአብሔር ሰዎች እንዲድኑ ይፈልጋል በቃ በሚወድ ተብሏል አይደል? አንደኛ ጢሞቴዎስ 2 3 እና 4 ላይ ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ እግዚአብሔር የሚወደው ምንድነው? ሰዎች ሁሉ እንዲድኑ እውነትን ወደ ማወቅ እንዲደርሱ። ሰዎች ሁሉ እንዲድኑ ወይም ሊድኑ ይፈልጋል እግዚአብሔር ይፈልጋል። ሰዎች እንዲድኑ እግዚአብሔር ይፈልጋል ወይ? የእግዚአብሔር ፈቃድ ነው። ስለዚህ የእግዚአብሔር ፈቃድ ነው ምልጃ የእግዚአብሔር ፈቃድ ነው። ሰው እንዲድን መጸለይ የእግዚአብሔር ምንድነው? ፈቃድ ነው። ይወዳል እግዚአብሔር፣ ይፈቅዳል እግዚአብሔር። አንተ ስለ ሰዎች ስትጸልይ፣ ሰዎች እንዲድኑ ስትጸልይ እግዚአብሔር ደስ ይለዋል ያደርገዋልም። ሁለተኛው ምልጃ አማኞች ስለሚያምኑ ወንድሞችና እህቶች በሚያስፈልጋቸው ነገሮች ሁሉ እንዲከናወኑ እግዚአብሔርን የምናሳስብበት የጸሎት አይነት ነው። ለማ አማኝ ስለ ወንድሞች፣ ስለ እህቶች፣ ስለ ቅዱሳን ስለሚያምኑ ወንድሞችና እህቶች በሚያስፈልጋቸው ነገር ቅድም ፖል ብሏል፣ ለእኔ ጸልዩ። ሌላ ቦታ ላይም ብሏል፣ አፍ በመክፈት ቃል እንዲሰጠኝ ስለ እኔ ለምኑ አይደል? እግዚአብሔር ሆይ አሁን ጳውሎስ ሄዶ በዛች ሀገር ላይ ሲሰብክ አፉን ሲከፍት አንተ ተናገር፣ አንተ ቃል ስጠው፣ አንተ ምናምን ብሎ መጸለይ አዋጭ ነው፣ ትክክል ነው። አፍ በመክፈት ቃል ይሰጠኝ ዘንድ እኔ ከእውቀት እንዳላመጣ እግዚአብሔር ለዛ ሰው የሚያስፈልገውን እንድናገር የሚያስፈልገውን ወይም ሰውየው ሊማረክ የሚችልበትን መረዳት ወይም ቋንቋ በአፌ ተጠቀም።
በአፉ ይጠቀም ብለህ መጸለይ። ፖል እኮ እንደዛ አለ፣ አፍ በመክፈት ቃል ይሰጠኝ ዘንድ ስለኔ ለምኑ፣ ስለኔ ጸልዩ። ምልጃ ስለ ጳውሎስ፣ አዎ ስለ ቅዱሳን፣ አዎ ቀደም ባነበብናቸው ሮሜ 15:30 እስከ 33 አዎ ዮሐንስ 17 ላይ ክራይስት በኢየሱስ በጸለየው ጸሎት ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው ለአማኞች ነው፣ ለልጆች ነው ማለት ለተከተሉት ተከታዮች በወቅቱ ከዓለም እንድታወጣቸው አይደለም ማለት ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አለምን በእኔ ስለሚያምኑት ነው የምጸልየው። ለሚያምኑ ሁሉ ጸልያለሁ፣ ለአማኞች ሁሉ ጸልያለሁ። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱም ደግሞ በእኛ የሆኑ ዘንድ እለምናለሁ። የምጸልየው ግን ለእነዚህ ብቻ ሳይሆን አለ ለ12ቱ ብቻ ሳይሆን በእኔ ስለሚያምኑ ሁሉ ለአማኞች መጸለይ ምልጃ ይባላል። ምልጃ ይባላል። ሶስተኛው ምልጃ አንዱ ሁልጊዜ ጸልይልኝ የሚል ትውልድ እንዳይበዛ ነው እኛ የምንቀንሰው እንጂ ምልጃውን አይደለም። ግን ይሄ ጥገኛ ሁሌ እሱ የማይጸልይ ሁሌ ጸልይልኝ የሚል አንተ ትሰማለህ፣ አንተ ጸልይ እኔ አልሰማም የሚለውን አንቀበልም። የእግዚአብሔር ልጆች ናቸው፣ ቅዱሳን ናቸው። እግዚአብሔር የልጆቹን ድምፅ የጻድቅን ድምፅ ሁሉ ይሰማል። አባ አባት ብለው የሚጮሁበት የልጅነት መንፈስ ገብቶባቸዋል። ሁሉም አባ ብሎ መጠየቅ ይችላል። የኛ በእግራቸው ማቆም ነው፣ ማጽናት ነው። አንተ ብትጸልይ እኮ እግዚአብሔር ይሰማሃል ነው። ጥገኛ አትሁን። ሁልጊዜ በእኔ ጸሎት ኬሮፍ ሚ ብቻ አታስብ ነው እንጂ አማኝ ወይም መሪ ለህዝቡ፣ ህዝቡ ለመሪው። ቅድም ጳውሎስ ለእኔ ጸልዩ ብሏል፣ እኔም ደግሞ ለእናንተ ጸልያለሁ። ስለ እናንተ በደስታ ስጸልይ እኮ ይላል ለፊልጵስዩስ ሰዎች። ስለ እናንተ በደስታ እንዴ ይጸልያል ጳውሎስ ለነሱ። የልቦናቸው አይኖች እንዲከፈቱ ይጸልያል። ለቅዱሳን አይደል? ለቅዱሳን አይደል? ኤፌሶን 1:17 የልቦናቸው አይኖች እንዲከፈቱ እጸልያለሁ። ለአማኞች የልቦናቸው አይኖች ይብሩ፣ ፍላድድ ይሁን፣ ፍላድድ ዊዝ ላይት እያለ በብርሃን ጎርፍ ይሞላ፣ ይብራላችሁ፣ መረዳቱ ይታያችሁ፣ የተደረገላችሁ የሆነላችሁ፣ የያዛችሁት የተቀበላችሁት ነገር እያለ ለቅዱሳን ፖል ይጸልያል። ሁልጊዜ የምጸልየው እሱን ነው አለ። ካልበራላችሁ የልባችሁ አይን ከባድ ነው። ኖሯችሁ እንዳሌላችሁ ትሆናላችሁ፣ ይዛችሁ እንዳልያዛችሁ ገና የምጠይቁ ስለሆነ ስለ እናንተ ጸልያለሁ። ስለዚህ ቅዱሳን ለቅዱሳን የሚጸልዩት የምልጃ አይነት አለ ማለት ነው። የመጨረሻው ሶስተኛ እኛ አማኞች ስለ ሀገር ስለ ቤተክርስቲያን ስለ ሀገር መሪዎች፣ ስለ ቤተክርስቲያን መሪዎች፣ ስለ ቤተክርስቲያን ስለ አብያተ ክርስቲያናት ምን ሰላም እንዲሆን፣ ብልጥግና እንዲሆን፣ ፍቅር እንዲሆን፣ መቀባበልና አንድነት ሌላም እንዲመጣ ስለ ሀገር እንጸልያለን። አሜን። ስለ ሀገር መቀባበል እንዲኖር አታምኑ? እግዚአብሔርም ይፈልጋል። አለመቀባበል የሚያመጣው ለሰይጣን ጭፈራ ነው። አለመቀባበል ማለት ሰይጣን እንዲጨፍር ነው፣ ሰይጣን ደም እንዲጠጣ ነው። ሌላ እኮ ምንም። አለመቀባበል፣ አለመዋደድ፣ ህብረት ማጣት ለጦርነት ይዳርጋል። ስለዚህ ጦርነትን እግዚአብሔር አይፈልግም፣ አይወድም። ደም መፋሰስን የማንንም ደም እንዲፈስ አይፈልግም። ምን እንደሚፈልገው መስማማት፣ በአንድነት፣ በፍቅር፣ በመግባባት፣ በአንድነት፣ በመቀባበል፣ በፍቅር፣ በሰላም፣ በብልጥግና። እስቲ አሜን። ለሀገር ብልጥግና እንጸልይም። የሀገር እኮ የምትደኸየው ጦርነት ሲበዛ ነው። በሌላ ቋንቋ ሰይጣን ሲጨፍር ማለት ነው። ሰይጣን ሲጨፍር ሀገር ድሃ ትሆናለች። እኛ ደግሞ ሰይጣን እንዲጨፍር አንፈልግም። ህዝብ እንዲጣላ፣ ህዝብ እንዲበጣበጥ፣ ህዝብ እንዲጋደል፣ ደም እንዲፋሰስ የእኛ ፈቃድ አይደለም። እኛ በእነሱና በእግዚአብሔር መካከል እንገባለን። መግባባት እንዲኖር፣ ፍቅር እንዲኖር፣ አንድነት እንዲኖር፣ መቀባበል እንዲኖር፣ ዩኒቲ እንዲኖር፣ ህብረት እንዲኖር፣ መዋደድ እንዲኖር፣ አንተ ወንድሜ ነህ፣ አንቺ እህቴ ነሽ መባባል እንዲኖር፣ ከመናናቅ ይልቅ፣ ከመጠላላት ይልቅ
ጠላት ከመባባል ይልቅ ጠላትነትን ከማፍራት ወዳጅነትን ማፍራት እንዲቻል ቤተ ክርስቲያን በዚህ ምድር ላይ ያለችው ለዚህ ኃላፊነት ለዚህ ስራ ነው። ይሄ ይጠበቅባታል። ቤተ ክርስቲያን ማለ መግባት አለባት፣ ማስቆም አለባት ችግርን። ይሄ አለመግባባት ለምን አለመግባባትን የሚያመጣው ሰይጣን ስለሆነ ሰይጣንና አፍንጫውን የምትለው እግዚአብሔርን በማምጣት ስለሆነ እግዚአብሔርን ወደ ህዝብ እንዲመጣ ወደ ልቦናቸው ሰዎች እንዲመለሱ ቤተ ክርስቲያን መቆም አለባት እንዲዋደድ። በጣም እኮ ሌብል ማድረግ ብሏል የኔ ወዳጅ አንድ ወቅት ላይ። ሌብል ማድረግ ማለት በቃ አሁን እቺ ውሃ ላይ የላትም ሌብል እንጂ የሌለው ገንጥለውታል። እሺ ሌብል ለምሳሌ የምን ውሃ የምን ሀገር ምንድን ነው? የሆነ ውሃ የስ ውሃ ልጥፍ ሲል የስ ሌብል እና በቃ ሌብሉ ነው ውሃዎቹን ከውሃ የሚለያቸው ሌብሉ ነው። አሁን ይሄ ግን የምን እንደሆነ አታውቅም፣ ደስ ይላል እያልክ ሌብል የለውም። እውነት አንዳንድ ጊዜ ይሄ ሌብሊንግ ማጥፋት ጥሩ ነው ጌታ ይባረክ። እና እርስ በርስ ልክ አንድ ወታደር አንድ ወቅት ላይ አለ የወታደሮች ምንድን ነው መሪ ሻለቃ አንድ ወቅት ላይ በቸርች ውስጥ ተገኘ አለ እና ሲያየው ምን ጠየቀው እንጂ ፓስተሩ ግን ቆይ ሰዎችን ስትገድል አይደብርም ማለት በጣም መንፈሳዊ ሰው ነው እሱ መንፈሳዊ ሰው ነው እና ቸርች ሲመጣ በጣም እና ሰዎች እንዲህ ሲገድሉ ምናምን ነገር አይደብርም ሲል እኛ ሰው አንገልም አለ ሾክ ሆነ እኛ ሰው አንገልም አለ ሲሉ ጠላት አሁን ሌብሉን ነው የሚያስገድለው። ልክ ጠላት ይባልና ሌብል ሲደረግ እሱን ለመግደል አይከብደውም ማለት እና ሌብልን ማጥፋት ወንድም የሚባል ቢሆንስ ወንድምን አይገልም። ወንድም አንድ ደም ነን እንዋደድ ሁላችን ከአዳም የመጣን ሰው እኮ መከፋፈል አደጋ እኮ ነው። ጎራ እዚህ ጋር እኔ እንትን ምን ፖል ራሱ እኮ ጠላው እኮ ኢቭን በቸርች ውስጥ እኔ ፖሎስ ነኝ እኔ ፖሎስ አረባ ከተከፋፈላል ራሱ ስፒሪቱ ደስ አይልም መከፋፈል። ዩኒቲ ግን ደስ ይላል፣ ህብረት ግን ደስ ይላል፣ አንድነት ደስ ይላል፣ መከፋፈል። ስለዚህ ቤተ ክርስቲያን ወይም አማኞች ወይም ቅዱሳን ስለ ሀገር መጸለይ ይጠበቅበታል። አገር በብልጥግነት ትለወጥ ብሎ መጸለይ። አገራችን ትበልጥግ። አገራችን ብትበለጥግ ሰው ሁሉ ከረሃብ ይወጣል። አገራችን ያሉ በአገር ውስጥ ያለ ማዕድን ቢወጣ፣ አገር ውስጥ ያለ ነዳጅ ቢወጣ፣ አገር ውስጥ ያለ ነገር ቢወጣ እኮ ረሃብተኛ እንዴ ሁሉም እኮ ተከፋይ ይሆናል። ሰው እኮ በልቶ ለማደር እኮ ነው እየተጨነቀ ያለው። በልቶ ለማደር አገሪቷ ብትበለጥግ እኮ በልተ ማደር እኮ አይደለም ደሞዝ ይከፈላል በየቀኑ በየወሩ ሄደ ምንም ባልሰራው ደሞዝ የሚከፈላቸው እኮ አገሮች እኮ አሉ። ነዳጅ የሚወጣበት ሀገር ደሞዝ ይከፈላቸዋል። ሄዶ በቃ በአካውንታቸው ይገባላቸዋል። ዝም ብሎ አካውንቱ ጋር ሄዶ ወጪ ማውጣት ብቻ ነው አለው። ብር ሁሌ እንዳለው እርግጠኛ ነው። ለምን ሲል አገር ታስገባለታለች። አገሪቷም በልጥጋለች። አገር ካገኘችው ሀብት ለህዝቦቿ አይደል ኢንዲቪጁዋሊ ይገባለታል በአካውንት። ጌታ ይባረክ። ስለዚህ እጥረት ድህነት ደስ አይልም። ስኬርሲቲ ማጥፋት አለብን። እስቲ አሜን። ስኬርሲቲ በአገር ላይ ስኬርሲቲ አይደል እንዴ? እውነት ለዚህ ቅዱሳን መቆም አለባቸው። ቤተ ክርስቲያናት አብያተ ክርስቲያናት ዛሬ የቤተ ክርስቲያናት ምርጫ ነበር። ምን የካውንስል ምርጫ ነበርኩ፣ እዛ ነበርኩ እና ራሱ መከፋፈሉ ራሱ እንዴት እንደሚያስጠላ ልነግራችሁ አልችልም። ራሱ በቃ ይታያል እዛ ጋር ዩኒቲ የለም እና ይሄ ተመረጠ ሲባል ይጨበጨባል፣ ያኛው ይናደዳል። በቃ ራሱ በቃ ምርጫና መሮኝ ነው ጨርሰን ይወጣ ነው መሮ ራሱ ይደብራል፣ ደስም አይልም። እዛ ውስጥ ደግሞ ትገባለህ ሳትወድ በግድ ምረጥ ተብለህ እና ዩኒቲ ህብረት። አሁን እንደው እንደ አቋም በካውንስሉ ኮንት ምናምን ነገር ካውንስል የተባለው ለሁሉ አንድነት፣ ለሁሉ ፍቅር፣ ለሁሉ ጥላ እንዲሆን ነው አላማው። ግን በቃ እዛ ውስጥ ያለው ሽኩቻ ግን እንዴት እንደሚያስጠላል ነግራችሁ አልችልም። እሱ ይመረጥ እንትና ይመረጥ እኔ ልመረጥ አንተ በቃ እርስ በርስ በቃ እና እንደ መንፈሳዊ ሰው መንፈስ ላይ ሎክ አድርገህ ነው የምትገባው። ስፒሪት ላይ ሎክ ምንም በመንፈስ የምትረዳው በመንፈስ የምታየው ነገር የለም። ሎክ አድርገህ አይምሮህን ብቻ እንትና ይመረጥ እንትና
እንትና ቢመረጥ ይሻላል። ለምን እንዲህ ትናንትና ሚቲንግ ነበረን እንትና ቢመረጥ ይሻላል። ለምን ምክንያት እየተባለ እየተወራ ነበር። ምክንያት በዚህ ምክንያት እከሌ ቢመረጥ እያል ምንድነው ስትል ስፒሪት አለ። አንድ የስፒሪት ወሬ ያልተወራም ትናንትም ዛሬም ከዚህ በላይ ነው። እና ግን ለቸርቾች መጸለይ ያለበት ይሁን አብያተ ክርስቲያናት ያልኩት ለዛ ነው። ስለ አብያተ ክርስቲያናት ሰላም እንዲመጣ አሜን። ብልጥግና፣ ፍቅር፣ መቀባበል፣ አንድነት አብያተ ክርስቲያናት ቅዱሳን ለቅዱሳን መጸለይ ያለብን፣ ለህብረት መጸለይ ያለብን፣ እንደ አንድ መቆም አለብን። የተቀበልነው አንዱን ክርስቶስን ነው። ሁላችን አንዱን እንጀራ በላን። አንዱን ብዙዎች ስትሆኑ ሁላችሁ አንዱን እንጀራ ትበላላችሁና እኮ አለ። አንዱን እንጀራ በላን ክርስቶስን። ዩኒቲ መኖር አለበት፣ አንድነት መኖር አለበት። አንድ ያረገን ክርስቶስ ነው። አንድ አርጎናል። ሁላችን መተን አንድ ያረገን ክርስቶስ ነው። በክርስቶስ ነው ወይ እየተባባልን ሁላችን መቀባበል፣ ፍቅር፣ አንተ ትሻላለህ፣ ወንድሜ ይሻላል። ለምን አይባልም እንደዚህ? ወንድሜ ይሻላል፣ አንተ ትሻላለህ ምናምን ተባብሎ እኮ ቢመረጥ ደስ ባለን። አንተ ትሻላለህ፣ ኧረ አንተ ትሻላለህ ተባብሎ የሌለ ስጋዊነት፣ ካርናል መለያየት እግዚአብሔር ምሕረት ያደርጋል። እውነት እንማልዳለን። ምልጃ ገባችሁ ዛሬ? ጌታ ይባረክ። 4ቷን ፖይንት ከዚህ በላይ አልሄድ። 4ቷን ፖይንት ዛሬ ተምረናል እንዳትረሱ። 4 ፖይንት 4 ነጥቦችን ዛሬ በደንብ አይተናል። አዲስ ኪዳን ላይ ሂዱና በደንብ ፈልጉ። ከ4ቱ አይነት ውጪ ጸሎት የለም። ሂዱና ፈልጉ። ካገኛችሁን ያደንጋችኋል። የለም 4ቱን ታገኛላችሁ። ግን በእያንዳንዱ በሆነ ነገር ወይ ሲያመሰግን ወይ ብቻ የሆነ ነገር ወይ ሲማልድ ወይ ሲጠይቅ ወይ ከአባት ጋር ፌሎሺፕ ሲያደርግ 4 ነው። 4ቱን በደንብ ዘርዝረን ማግኘት እንችላለን። ስለዚህ በዚህ ውስጥ ጠላትን መቃወም ምንድን ነው? እስቲ ከ4ቱ ውስጥ እሺ፣ ለዚህ ጥቅስ አልሰጧችሁም? ምን ለምትጽፉ ሰዎች ብቻ መዝሙር 122 ለምትጽፉ ሰዎች ብቻ መዝሙር 122 ቁጥር 6 እስከ 9 ለኢየሩሳሌም ሰላምን ለምኑ። መለመን ይቻላል ለሰላም? አዎ። ለኢትዮጵያ ለሰላም ለምኑ። እስቲ አንድ ሰው አሜን። ለኢትዮጵያ ሰላምን ለምኑ። ለአብያተ ክርስቲያናት ሰላምን ለምኑ። ለተቋማት በቀር እንዴ ሰላም። ቀጥሎ እንደውም እንደሚለው አንተንም ለሚወዱ ልማት ይሁን። ልማት የሚለውም ፕሮስፔሪቲ ነው የሚያወራው። ፕሮስፐር ነው የሚለው። እኔ ልማት እንዴት እንደተረጎመ ባላቅም ፕሮስፐር ነው የሚለው። ለፕሮስፔሪቲ ጸልዩ ነው። ያኔ ፕሮስፔሪቲ አያውቁም ነበር ሲተረጉሙት። ስለዚህ አንተን ለሚወዱ ልማት የምትለውን እንግሊዝኛ ብልጥግና ነው የሚለው። ፕሮስፐር እንዲያደርጉ ነው የሚለው። ቀጥሎስ በኃይል ሰላም፣ በጌጠኛ ቤትህም ልማት ይሁን። ልማት ፕሮስፔሪቲ። ስለ ወንድሞቼ ስለ ባልንጀሮቼ በውስጥሽ ሰላም ይሁን አልኩ። ስለ አምላካችን ስለ እግዚአብሔር ቤት ለአንቺ መልካምነትሽን ፈለግኩ እያለ ምልጃ እኮ ነው። ምልጃ ነው። ምልጃው ግን ለብልጥግና ነው። ምልጃው ግን ለሰላም ነው። ምልጃው ግን ለፍቅር ነው። ምልጃ አንዱ ቤተክርስቲያን ወይም አማኞች ስለ ሀገር ስለ ቤተክርስቲያናት ሰላም መጸለይ ያለብን። ስለዚህ ሳምንት እንደው ከነዚህ 4ቱ አሁን ከተማራችሁት ውስጥ ከ4ቱ ውስጥ ጸሎት፣ መልጃ፣ ምስጋና፣ ጥየቃ ውስጥ ጠላትን መቃወም የት ውስጥ ነው? ጠላትን የመቃወም ጸሎት ጸሎት የሚለው ህብረት ውስጥ አለበት ወይስ ምልጃ ውስጥ አለበት? ጠላትን መቃወም ወይስ ምስጋና ውስጥ አለበት ወይስ ጥየቃ ውስጥ አለበት? ንገሩኝ እስቲ የቱ ጋር ነው? ጠላትን መቃወም የሚባል ጸሎት የለም። ሳምንት ግን በደንብ አስተምራለሁ። ጠላትን የመቃወም ጸሎት የሚባል የለም። የስልጣን ንግግር ግን አለ። ጠላትን መቃወም መገሰጽ የስልጣን ንግግር እንጂ ጸሎት አለ። ጸሎትን መጣል ጄነራል ፓኬጁ ጸሎት ስለሚባል ነው። እነሱን በደንብ በዝርዝር እያየን እንመጣለን። በጣም ብዙ ሰዎች ጸሎት ብለው ትልቁ ዋናው ጸሎት የሚሉት ጠላትን መቃወም ነው። ገና በርከክ ሲሉ አየር ላይ ያለ ቤታችን ውስጥ ያለ ያለ ጉባኤ ውስጥ ያለ ጉባኤውን የምትቆጣጠር ይላል። የእግዚአብሔርን ጉባኤ ብርሃናትን መቆጣጠር የሚችል ታዲያ እሱን አልቀበልም እንዴ? የእግዚአብሔርን ጉባኤ ማፈን መቆጣጠር ከቻለ which is wrong።
አለማወቅ ያመጣው ትምህርት ነው። ሳምንት እሱን በደንብ አድርገን ስለ ጠላትን መቃወም ትምህርት እንማራለን። ሳምንት እንገናኛለን። እወዳችኋለሁ። አባት ሆይ እናመሰግናለን። ከፍ በልልን፣ እንወድሃለን።